የኔ ጥያቄ እንዴት እጮኛ ማግኘት ይቻላል? አምላኬን መጠየቅ አላቆምኩም፣ ግን እድሜ እየሄደ ነው እና ይሄን እያሰብኩ እጨነቃለሁ። መምህር ምን ይሉኛል? ቀዳሜ ጸጋ አትለፈኝ እባክህ ብለው ጽፈዋል። እኔ አሁን ይህንን ጥያቄ በተመለከተ ጠያቂያችን አራት ነገሮችን ቢያደርጉ ጥሩ ነው። አሁን የሌላ ሚዲያ ቢሆን ኖሮ ሌሎች ነገሮች ሁሉ ይነገራቸዋል ብዬ አስባለሁ፣ ራሳቸውን አደጋ ላይ የሚጥሉበት ማለት ነው። እንደ መንፈሳዊ ግን ሁሉም ነገር በፈቃድ እግዚአብሔር ነው የሚሆነው፣ የኛ ድርሻ ግን አለ። ስለዚህ አራት ነገሮችን ቢያደርጉ ጥሩ ነው። የመጀመሪያው በክርስትና ሕይወት ይጠንክሩ፣ ይጾሙ፣ ይጸልዩ፣ ይስገዱ። በቃ የኛ ድርሻ እሱ ነው። በዚህ ምድር ላይ የተፈጠርነው እግዚአብሔርን አመስግነን አምልከን ከእግዚአብሔር ጋር ለመኖር ነው። መጨረሻው እሱ ነው ዓላማችን ማለት ነው። ሌሎቹ እግረ መንገድ የሚመጡ ናቸው። ማግባቱ፣ መውለዱ፣ መክበዱ፣ መክበሩ፣ ይሄ መደየቱ ምናምን እሱ በዚህ ምድር ላይ የሚቀር ነው እና ትልቁ ድርሻ በክርስትና ሕይወት ጠንከር ማለት አለባቸው ነው። ሁለተኛው ፍላጎታችንን መግለጥ ነው። አንዳንዴ የሚያፍሩ ሰዎችም አሉ። ለምሳሌ ባል መጠየቅ የሚያፍሩ፣ ሚስት መጠየቅ የሚያፍሩ፣ በትክክል ክርስቲያን ነኝ ብለው ያስቡና እንዴት እግዚአብሔር ይሄን እጠይቀዋለሁ የሚሉ ሰዎች ማለት ነው። አንዲት ልጅ አለች እንደተባለው ባል ስጠኝ በቀጥታ መጠየቅ እንትን ብላ አፍራ ለቤተሰቦቼ ጥሩ አማች ስጣቸው ብላ ጠይቃለች እንደተባለው ማለት ነውና እግዚአብሔር የምንጠይቀውን ጥያቄ በሙሉ በፊት ለፊት እንድንጠይቅ ይፈልጋል። አንኳኩ ይከፈትላችኋል። ሹ ነው በቃ የምትፈልጉትን ታገኛላችሁ። ኃጢአት በደል መሆኑን ሕሊናችን ይነግረናል አይደል? የማይገባ ልመና መለመን የለብንም የማይጠቅመንን። ግን መጋባትን እኮ የባረከው የቀደሰው ራሱ እግዚአብሔር ነው። ስለዚህ ይሄን መለመን ቀላል አይደለም። ጥሩ ሚስት ጥሩ ባል እንዲሰጠን እግዚአብሔር ብንለምነው በራሱ ችግር የለውም። ስለዚህ ፍላጎት ፈቃደኛ ባልሆነ ልብ ውስጥ አድሮ እግዚአብሔር ስራ አይሰራም ስለሚል ሁለተኛው እሱ ነው። ክርስትናችን የሚፈቅደውን ነገር እያደረግን ደግሞ ፍላጎታችንን መግለጥ ነው። ሶስተኛው መጠበቅ ነው። በቃ የራሱ የሆነ ካላንደር አለው እግዚአብሔር። ጊዜ ያለፈው እኮ እስከ መቼ ነው ምናምን የሚሉት ነገር ከልባችን ማውጣት አለብን። ለምንድን ነው ይህንን የምለው? በዝምታ ውስጥ ምላሽ ስላለ ማለት ነው። ምናልባት የኛ ህይወት በትዳር የሚያልፍ ካልሆነስ፣ ትዳሩ እኛንም ሃይማኖታችንንም የሚያሳጣን ከሆነስ፣ ወደኛ ህይወት የሚመጣው ሰው ለሃይማኖታችን ጥሩ ካልሆነስ፣ እግዚአብሔር እየከለከለ ከሆነስ አናውቀው። ሁለተኛ የኛ ሰው የሚሰጠን እግዚአብሔር በሚያውቀው በራሱ ካላንደር በራሱ ጊዜ ስለሆነ ያ ጊዜ ገና ሆኖ ከሆነስ፣ የኛን ትዕግስት የኛን ጽናት ለመለካት ከሆነስ እግዚአብሔር። ስለዚህ ዝም ብሎ መጠበቅ ነው። ዝም ብሎ መጠበቅ። በክርስትናችን መጽናት አለብን። ፍላጎታችንን መግለጥ አለብን። መጠበቅ አለብን። ሌላው በዝምታ ውስጥም እግዚአብሔር ምላሽ እንዳለው ማሰብ አለብን። ዝም ያለው ለኛ መልስ ሊሆን ይችላል እና የኛን ካላንደር እንተውና የእግዚአብሔርን ካላንደር አስቀምጠን መጠበቅ ብቻ ነው እንጂ ሌሎች ሰዎች እንደሚሉት ይሄ መዝናኛ ቦታ ላይ ከሰዎች ጋር በመግባባት በመነጋገር ብሎ ራስን እስከ መጣል ድረስ ማለት ነው። አለባበስን እንደዚህ ማለት ራስን አለመጣል ምናምን እያሉ የሚመክሩ አሉ። ይሄ ዝም ብሎ ሰው በአይን ተስቦ ለዝሙት የሚመጣ ሰው ሊኖር ይችላል። ለትዳር የሚመጣን ሰው ግን እንደዚህ አይነት ተልካሻ ምክንያት አይደለም የሚስበውና ሴቶች የሌላቸውን ባህሪ ሁሉ እንዲያሳዩ የሚገፋፉ ሰዎች አሉ። እሱ አይደለም የኛ ድርሻ። ዝም ብለን በክርስትናችን መቀጠል። እመቤታችንን ተመልከታት፣ ጥሩ ምሳሌያችን ነች። ቅዱስ ገብርኤል እኮ መንገድ ላይ ሰላምታ አቅርቦላት ነበረ፣ ግን አልተቀበለችውም ሰላምታውን። ምን አይነት ሰላምታ ነው ብላ ትታው ነው ሄደች። ድጋሚም አክብሮ ሰላም አላት፣ ትታው ሄደች። ግን ምን አለች? እንዲህ አይነት ነገር ደጋገመኝ፣ ምናልባት መልካም ነገር ሆኖ ከሆነስ። ስለዚህ ደግን ነገር ለማረጋገጥ ወደ ደግ ቦታ አግባብ ነው ብላ ወደ ቤተ መቅደስ ሄደች። ሌላ ሰው ቢሆን እኮ ወደ ጥንቆላ ይሄዳል፣ ቡና ፍያ ቀስቶኛል ምናምን የሚሉ ሰዎች አሉ። በቃ መልካም ነገር ከሆነ ሌላውን አልፈልገውም፣ መልካም ነገር ከሆነ ወደ መልካም ነገር ነው ሄድ ያለብኝ። እመቤታችን ሄደች። በጣም የሚገርመው እሱ ነው። ከሄደች በኋላስ በር ላይ አልጠበቀችው። እስቲ ይመጣል አይመጣም በፍጹም በህሊናዋም የለም። እሱ ሐርና ወርቁን አስማምታ ትፈትል ጀመረች። ቤተ መቅደስ የገባችው ነገሮቹን ለማረጋገጥ ነው አይደል? ደግ ነው ደግ አይደለም ግን ገብታ ግን አልጠበቀችው። የራሷን ስራ ነው የሰራችው። ሰውኛም በህይወታችን የምንፈልገው ነገር ይኖራል። ያን ነገር ግን ለማረጋገጥ እሱን ቆመን በመጠበቅ ጊዜ ማጥፋት የለብንም። ስራችንን ብቻ መስራት፣ መጾም፣ መጸለይ፣ መስገድ፣ መመጽወት፣ መለመን፣ ጥሩ ባል ስጠን እያደረግን መቀጠል።
ካልሆነም አይሆንም ማለት ነው። መልአኩን አልጠበቀችው እውነት ለመናገር ግን ቤተ መቅደስ ገባ። ገብቶ ግን ሲያናግራት ወዲያውን ያናገረችው ከአንዳንድ ነው መልስ የሰጠችው። በቃ ገብቷላ ቤተ መቅደስ ውስጥ። እኛም አንዳንዴ የምንፈልገው ነገር አጠገባችን ይመጣል። እንደኛ እየጾመ እየሰገደ እየጸለየ እኛ በማንፈልገው መንገድ ማለት ነው አጠገባችን ቆሞ ያን ጊዜ ግንኙነቱ ሪሌሽኑ ሊመጣ ይችላል። ስለዚህ በዚህ መልኩ ነው መቀጠል ያለብንና ስታክ እንዳናደርግ እንዳንቆ ጾማችንን ጸሎታችን ምናምናችን ትተን ሌላ ይሄ ሳይንሳዊ በሆነ መንገድ ባል ወይ ሚስት ለማግኘት አይናችን የሚቀላቦት ከሆነ በጣም ከባድ ነው የሚሆነው ማለት ፈተናውንም አንችለውም።